ሰላም ጤና ይስጥልኝ የዩቲዩብ ቻናል ቤተሰቦች፣ የዛሬውን የጤና መረጃ ይዤ ቀርቤያለሁ። እስከ ፍጻሜ ድረስ አብራችሁን ቆዩ። በዛሬው መረጃችን ጭንቀትን ለመከላከል የሚረዱ ምርጥ እና ሳይንቲፊክ መፍትሄዎችን የምናይ ይሆናል። ጭንቀት ስሜታዊ ወይም አካላዊ ውጥረት ነው። ብስጭት ወይም ቁጣ እንዲሰማን የሚያደርግ ሲሆን ከማንኛውም ክስተት ወይም ሀሳብ ሊመጣ ይችላል። ጭንቀት ሰውነቱ ለችግር ወይም ለፈተና የሚሰጠው ምላሽ ነው። ጭንቀት የህይወት አካል ነው። ሁሌም ሁኔታዎችን መቆጣጠር ባትችሉም ምላሽ የምትሰጡባቸውን መንገዶች መቆጣጠር ትችላላችሁ። ጭንቀት ከአቅም በላይ ከሆነ ወይም ስር የሰደደ ከሆነ ደህንነቱን ሊጎዳ ይችላል። ለዚህም ነው አእምሮንና ሰውነቱን የሚያረጋጋ ውጤታማ የጭንቀት መፍትሄ ሊኖር ያስፈለገው። አይጨነቁ፣ ለጭንቀት ምርጥ መፍትሄዎችን ይዤ መጥቻለሁ። በጥሞና ይከታተሉ። ሁለት ዋና ዋና የጭንቀት መፍትሄዎች አሉ። በችግር ላይ የተመሰረቱ እና በስሜት ላይ የተመሰረቱ ናቸው። እንዴት እንደሚለያዩ መረዳት ለእርስዎ የተሻለውን የጭንቀት መፍትሄ ስልት ለመወሰን ይረዳዎታል። በችግር ላይ የተመሰረተ መፍትሄ በችግር ላይ የተመሰረተ መፍትሄ ሁኔታውን መለወጥ ሲፈልጉ ምናልባትም አስጨናቂ ነገርን ከህይወቱ ለማስወገድ የሚጠቅም መፍትሄ ነው። ለምሳሌ ጤናማ ያልሆነ ግንኙነት ውስጥ ከሆኑ ጭንቀቱና ሀዘኑ ግንኙነቱን በማቆም በተሻለ ሁኔታ ሊፈቱ ይችላሉ። በችግር ላይ ከተመሰረቱ መፍትሄዎች መካከል ከጓደኛ ወይም ከባለሙያ ድጋፍ ይጠይቁ፣ የሚያደርጓቸውን ነገሮች ዝርዝር ይጻፉ፣ ጭንቀት የሚፈጥርቦትን ሁኔታ ወይም ነገር ይራቁ፣ ጊዜውን በተሻለ ሁኔታ በመምራት ላይ ይስሩ፣ ችግር ፈቺ ነገሮች ላይ ይሳተፉ። በስሜት ላይ የተመሰረተ መፍትሄ ሁኔታውን መለወጥ በማይፈልጉበት ጊዜ ወይም ሁኔታው ከቁጥጥሮ ውጪ በሚሆንበት ጊዜ እንደ ሀፍረት፣ ፍርሃት፣ ድብርትና ብስጭት ያሉ ስሜቶችን መቋቋም ሲፈልጉ ነው። ለምሳሌ የሚወዱትን ሰው በሞት በማጣታችሁ እያዘኑ ከሆነ ስሜትዎን ጤናማ በሆነ መንገድ መንከባከብ አስፈላጊ ነው፣ ምክንያቱም ሁኔታውን መለወጥ ስለማይችሉ። በስሜት ላይ ከተመሰረቱ መፍትሄዎች መካከል ራስዎን ይንከባከቡ፣ የአካል ብቃት እንቅስቃሴ አድርጉ፣ በትርፍ ጊዜ ደስተኛ የሚያደርጋችሁን ነገሮች በማድረግ ያሳልፉ፣ በአንድ ተግባር ላይ ያተኩሩ። ለምሳሌ ምግብ ያብስሉ፣ የአትክልት ቦታ ይንከባከቡ፣ ወይም መጽሐፍ ያንብቡ። የምታመሰግኑባቸውን ነገሮች ዝርዝር ያውጡ፣ ሜዲቴት ያድርጉ፣ የመዝናኛ ስልቶችን ይጠቀሙ። ለምሳሌ ከቤት እንስሳው ጋር ይጫወቱ፣ የትንፋሽ ስፖርትን ይለማመዱ፣ ወይም ጆርናል ይጻፉ። ጤናማ ያልሆኑ መፍትሄዎች አንድ ስልት የስሜት ስቃይን ለማቆም ስለሚረዳ ጤናማ ነው ማለት አይደለም። አንዳንድ ጭንቀት የማቆሚያ ክህሎቶች በሕይወትዎ ውስጥ ትልቅ ችግር ሊፈጥሩ ይችላሉ። አንዳንድ ጤናማ ያልሆኑ መፍትሄዎች አልኮል መጠጣት ወይም አደንዛዥ እጽ መጠቀም። እኚህ ንጥረ ነገሮች ለጊዜው ህመምዎን ሊያደነዝዙ ይችላሉ፣ ነገር ግን ችግርዎን አይፈቱም። ንጥረ ነገሮቹ በሕይወትዎ ውስጥ አዳዲስ ችግሮችን ሊያመጡ ይችላሉ። የጤና፣ የህግ፣ የገንዘብ ችግርና ማህበራዊ ቀውሶችን ሊፈጥሩ ይችላሉ። ከመጠን በላይ መብላት ምግብ የተለመደ የጭንቀት መከላከያ ስልት ነው፣ ነገር ግን በምግብ ስሜትዎን ለማርካት መሞከር ከምግብና ከጤና ጉዳዮች ጋር ወደ ጤናማ ያልሆነ ግንኙነት ሊያመራ ይችላል። ብዙ መተኛት ከችግሮች ጊዜያዊ ማምለጫ ሊሆን ይችላል፣ ነገር ግን ከእንቅልፍዎ ሲነቁ ችግሩ አሁንም ይኖራል። ስሜትዎን ከመጠን በላይ ማካፈል ድጋፍ ለማግኘት፣ መፍትሄ ለማዘጋጀት ወይም ችግርን በተለየ መንገድ ለማየት ስለ ችግርዎ ማውራት ጤናማ ሊሆን ይችላል። ነገር ግን ጥናቶች እንደሚያሳዩት ሁኔታው ምን ያህል መጥፎ እንደሆነ ወይም ምን ያህል አስከፊ ስሜት እንደሚሰማዎት በተደጋጋሚ ለሰዎች መናገር በህመምና በጭንቀት ቦታ ላይ እንዲቆዩ ሊያደርጎት ይችላል። ከችግር መሸሸግ ለምሳሌ በገንዘብ ነክ ሁኔታዎች ከተጨነቁ ከጓደኞቻችሁ ጋር ጊዜ ለማሳለፍ ወይም ቴሌቪዥን መመልከት ሊፈልጉ ይችላሉ። ምክንያቱም ይህ በጀት እንደማውጣት ጭንቀት አይቀሰቅስም። ነገር ግን የፋይናንስ ጉዳዮችዎን በጊዜ ካልፈቱ ጭንቀትዎ ሊለቅዎት አይችልም። የዛሬው መረጃችን የተከታተላችሁትን ይመስላል። የዛሬውን መረጃ በፒዲኤፍ ከፈለጋችሁ ሊንኩን ዲስክሪፕሽን ውስጥ ያገኙታል። ሰብስክራይብ፣ ላይክ ኤንድ ሼር ማድረግ እንዳይረሱ። ቀጣይ በሌላ መረጃ እስክንገናኝ ድረስ መልካም ጊዜ